ሐዋርያት ሞትን ፈርተው አይደለም ሀገር ለሀገር የሚንከራተቱ ዋሻ ለዋሻ የሚንከራተቱ እግዚአብሔር የነገራቸውን ቃል ለሕዝቡ ሳያሰጡና ሳያስተምሩ እንዳይሞቱ እንዳያልፉ ይፈልጋሉ። የእግዚአብሔር መልአክ ለካ አብሮት ይሄዳል። እንደዚህ ብሎታል። የእግዚአብሔር መልአክ ደግሞ ሁለተኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገዱ ሩቅ ነውና ተነስተህ ብላ አለው። ተነስቶ በላ ጠጣ። በዛም ምግብ ኃይል አግኝቶ 40 ቀንና 40 ሌሊት ጾመ ይላል። ክብርና ምስጋና ለእግዚአብሔር። አንድ ቀን በበላው ልብ በሉ። ለዚህ ነው ጾመ ነቢያትን አሁን 40 ቀን የምንጾምበት ምክንያቱ ይሄ። ኢየሱስ ክርስቶስም ጾመታል። ሳያጎድል ሳያበዛ ሳይቀንስ 40 ጾሞታል። ሕግንና ነቢያትን ልፈጽም መጣሁ እያለ የተናገረው ኢየሱስ ክርስቶስ ከዚህ የተነሳ የክትክታ ዛፍ ስር ደክሞት ተኛ ነቢዩ ኤልያስ። ነቢዩ ኤልያስ በነገራችን ላይ ኤልሳዕን ባረከ በካባው በሻሹ። ነቢዩ ኤልያስን ከሞት በሕፃንነቱ ያዳነ የቀባ እነዚህ ሁለቱን ነቢያት ከፍተኛ ስልጣንና ማዕረግ የሰጣቸው ተከታዮቹ ደቀ መዛሙርቱ ያደረጋቸው ነቢዩ ኤልያስ ነው። ስለዚህ ከክትክታ ዛፍ ስር ደክሞት እንደተኛ የእግዚአብሔር መልአክ ጎኑን ነካ ነካ አደረገና ቀሰቀሰው ይላል። ያኔ ከኤልያስ ጋር የነበረ እግዚአብሔር ዛሬም ከደጋግ አባቶች ጋር አለ። ያኔ በረሃ ለበረሃ ተራራ ለተራራ ከሚሄደው ከምስኪኑ ከእግዚአብሔር ነቢይ ጋር የነበረ ብለን ስንጠራው እኮ ፈጥኖ ይደርስልናል። አሁንም የእግዚአብሔር መልአክ ክብርና ምስጋና ለእግዚአብሔር። ቀሰቀሰው። ብድግ ሲል ከእንቅልፉ በራስጌው ሰማያዊ ህብስት ሰማያዊ ጽዋ ተቀምጦ አገኘ። አልተጠራጠረም። የእግዚአብሔር መልአክ መንገዱን እየመራው እያበረታው እያጠነከረው እንደሆነ አወቀ። አልተጠራጠረም። ይህንን ብላ ሲለኝ ነው፣ ይህንን ጠጣ ሲለኝ ነው አለ። ያንን በላ ጠጣ። እንደገና ቀሰቀሰው። መንገድህ ሩቅ ነው ተነስ ብላ አለው ይላል። ምእመናን መንገድህ ሩቅ ነው የሚለው የኮሬብ ተራራን መርዘም አይደለም፣ የመልክዓ ምድሩን መርዘም አይደለም፣ የሚሄድበትን የብዙ ቀን መርዘም አይደለም። የክርስትና ጉዞ ነው ያሳየው። ረጅም ናት፣ ሩቅ ናት የክርስትና ጉዞ። ቀራንዮ ናት። እንዲሁ ዝም ብለን አልጋ ባልጋ የምንጓዝባት አይደለም። መላእክት እንደሚረዱን ተመልከቱ ምእመናን። በትህትና የእግዚአብሔር መላእክት የሰው ልጆችን እንደዚህ አድርገው ይደግፋሉ፣ ይረዳሉ። በጸሎታችን ጊዜ፣ በጾማችን ጊዜ፣ በምጽዋታችን ጊዜ፣ በሐዘናችን ጊዜ፣ በደስታችን ጊዜ ቅዱሳን መላእክት ከእኛ እንደማይርቁ እናስተውል ምእመናን። ስለዚህ ነቢዩን በዚህ መልኩ የእግዚአብሔር መልአክ ይረዳው ነበር። ልክ ካህኑ ዘካርያስን በመሠዊያው አጠገብ ሆኖ ጸሎት ተሰምቶልሃል ሚስት ትወልዳለች እያለ እንዳጸናው ሁሉ ዛሬም መላእክት አናያቸው ይሆናል እንጂ አይለዩም። አናያቸውም ይሆናል እንጂ አይለዩም። በሌላ መልኩ በጠማማ መንገድ ልንሄድ ስንል ደግሞ የእግዚአብሔር መልአክ ይከለክለናል። ወንጀል እንዳንፈጽም፣ ኃጢአት እንዳንሰራ፣ ሟርት እንዳናደርግ፣ ወደ ስርቆት እንዳንሄድ፣ ወደ ዝሙት እንዳንራመድ፣ የሰው የሆነውን ሁሉ እንዳንመኝ የእግዚአብሔር መልአክ ይከለክለናል። በዚህ የመጽሐፍ ቅዱስ ክፍል እንመለከታለን። በዘኍልቍ ምዕራፍ 22 ቁጥር 22 ላይ ተመልከቱት። በዚህ የመጽሐፍ ቅዱስ ማንን እናገኛለን? ሀብተ መርገም የተሰጠው በለዓምን እናገኛለን። ሀብተ መርገም ማለት አንተ የረገምከው የተረገመ ይሁን ተብሎ ትንቢት የተሰጠው ማን? በለዓም የሚባል። ታዲያ እስራኤላውያን እግዚአብሔር ረድኤት በረከት የሚሰጣቸው እግዚአብሔር ሞገስ የሆናቸው ከውስጥ ዲያቆናቱ ሊቃውንቱ ይህንን ዓለም አትውደዱ፣ ዓለሙም ንብረቱም ኃላፊ ነው፣
የማያልፈውን የእግዚአብሔርን ቃል ሲፈልጉ ነው የሚለው። በሚያልፍ ነገር የማያልፈውን የእግዚአብሔር መንግሥት የሚያውቁ ብዙ ሰዎች ናቸው። በሚያልፍ ሥጋዊና ቁሳዊ ነገር እነሆ የእግዚአብሔር መንግሥት ርስት ከልጅነት መስመር የሚወጡ ብዙ ናቸው። የእግዚአብሔር መልአክ የሚክዱ፣ ረዳታቸውን የሚክዱ፣ ጠባቂያቸውን የሚክዱ፣ ምልጃቸውን የማያምኑ ብዙ ሰዎች ናቸው። መልአክ ማን ነው እያሉ የሚያንጓጥጡ ብዙ ናቸው። በመጽሐፍ ቅዱስ ተጽፎ አናንያን፣ አዛርያን፣ ሚሳኤልን ከእሳት አወጣ እየተባለ መጽሐፍ ቅዱስ እየነገራቸው አያምኑም። ስለዚህ በለዓም እኔ ይህንን መርገም ይህንን ሀብት እግዚአብሔር ነው የሰጠኝ፣ በተሳሳተ መንገድ ይህንን አልፈጽምም ካለ በኋላ ቤቱን በወርቅ ሲሰራለት፣ ዙፋኑን በወርቅ ይሰራለት፣ እነሆ ጫማውን የሚጫማውን የሚረግጠውን የሚጨብጠውን ሁሉ ወርቅ በወርቅ ሲያደርገው ሐሳቡን ቀየረበት። ያን ጊዜ አህያውን ጋልቦ ያንን ሕዝብ ሊረግም ወደ ተራራ ወጣ ይላል። መንገዱ የተሳሳተ ነበር። መልአክ በዚህ በተሳሳተ መንገድ ስንሄድ ይከለክለናል። ከሄደ በኋላ የተወሰነ መንገድ ሲደርስ አህያዋ ቆመች መንገድ ላይ። ልብ በሉ መልአኩን ማየት የነበረበት ማን ነበር? ማነው ማየት የነበረበት? በለዓም አይደል ማየት የነበረበት? ግን መልአኩን ያየችው ማን ናት? አህያይቱ አየችው። ሰብእሰ ዘክቡር ኢያእመረ የተባለው እኮ ለዚህ ነው። ሰው ክቡር ነበረ፣ የከበረ ፍጥረት ነበረ። ነገር ግን የማያስቡ እንስሳትን መሰለ የተባለው ለዚህ ነው። መልአክን የማየት ስልጣን መብት የተሰጠው እግዚአብሔርን በጋራ ማምለክ የተሰጠው የሰው ልጅ ነበረ። አለ ያለ ገንዘብ አሳወረን፣ ዘመዳችን አስጠላን፣ ወገናችን ረሳን፣ ማንነታችን ዘነጋን። ለገንዘብ ስንባል እርስ በርሳችን ተጣላን፣ ተወጋጋን፣ ተገዳደልን፣ ተናናቅን፣ ተተቻችን። ለገንዘብ ሲባል እነ ወንድም ወንድሙን፣ እህት እህቷን፣ እናት አባታችን መጥላት በርስት በውርስ የተነሳ ሰው ስብዕናውን ከፍተኛ ማዕረጉን ልዕልናውን ዝቅ አደረገው በቁሳዊ ነገር የተነሳ። ከዛ አህያዋ ላይ ስትበሉና መደብደብ ጀመረ። መልአኩን ከፊት ለፊት አይታ ፈርታለች። ያች አህያ ፈርታለች፣ ደንግጣለች። መልአኩን ተራምዳ ማለፍ አልፈለገችም። ያን ጊዜ የግንቡን ጥግ ይዛ ስትሄድ እግሩን ገሸለጠችው። የበለዓም በጣም ተናደደ። አብልጦ ደበደባት አህያዋ። ያን ጊዜ በሰው አንደበት ተናገረች። አህያዋ በምን ተናገረች? በሰው አንደበት። ልብ በሉ። ምን ይሳነዋል እግዚአብሔር? የቢታንያ ድንጋዮች እኮ እየዘለሉ ሆሳዕና በአርያም ሆሳዕና በአርያም እያሉ አመስግነውታል። አህያዋ እንስሳ ናት፣ ነፍስ አላት። ድንጋዮች እየተነሱ አመስግነውታል። አፍ አወጣችና አህያዋ ምን አለች? በለዓም እኔ እኮ አህያህ ነኝ አለች። ከእንስሳነት ባህሪ ተቀይራ ሌላ አይደለም ያለችው። እኔ እኮ አህያህ ነኝ፣ አቀበቱ ውጭ ብትለኝ ብትጭነኝ፣ ቁልቁለቱ ውረድ ብትለኝ የምታዘዝ ታዛዥ ነኝ። ለምን ትመታኛለህ አለች። በቤታችሁ መቼም ላሞች ይኖሯችኋል አይደል? እንስሳት ይኖሯችኋል። እናንተ ላሞቹን ወተት ልታሉ ስትገቡ ዛሬ ወተቴን አልሰጥህም ብትላችሁ ላሞች በድንጋጤ ቤትህን በወርቅ እሰራልሃለሁ ይታይሃል የእግዚአብሔር መልአክ የተመዘዘ ሰይፍ ይዞ ከፊት ለፊት ላይ ቆሞ አለች። አህያዋ ምን ያለ ሰይፍ ይዞ እንደምን አላቸው? ምን ያለ ሰይፍ ይዞ? የተመዘዘ ሰይፍ ይዞ የእግዚአብሔር መልአክ ይታይሃልን አለችው። ያን ጊዜ ደነገጠ መልአክ። እስከዛ ድረስ የሚታየው ምኑ ነበር? ወርቁ ብቻ ነበር። ወርቁ ብቻ ነበር። ያንን ሕዝብ ደግሞ የሚቀበለው ወርቅ ብቻ ነበር። በአእምሮ የተሳለበት አይታይም። የተመዘዘ ሰይፍ ይዞ የእግዚአብሔር መልአክ
ያኔ ደንግጦ ወደፊት ለፊት ሲመለከት መልአኩ ታየው። መልአኩ ደግሞ ምን አለው? መንገዱ ጠማማ ስለሆነ አለው። ይህንን የመጽሐፍ ቅዱስ ክፍል አንብቡት። ወደ ቤታችሁ ገብታችሁ በዘኍልቍ ምዕራፍ 22 ቁጥር 9 ጀምራችሁ ሙሉን አንብቡት። መንገድ ጠማማ ስለሆነ እቋቋምህ ዘንድ መጣሁ አለው እግዚአብሔር መልአክ። ምን ልህ ዘንድ መጣሁ? እቋቋምህ አጋንንት መጫወቻ ያደርገዋል። በተለይ ደግሞ ሔዋን በተፈጠረችበት ሰዓት 3 ሰዓት፣ አንድም ሔዋን የተፈጠረችበት ሰዓት ነው። አንድም ደግሞ እመቤታችን ድንግል ማርያም በሥርዓተ መላክን የሰማችበት ሰዓት ነው። በዚህ ሰዓት ቁሙ መጸለይ የምታደርገው ምእመናን እመ ሳሙኤል ሐናን አላያችኋትም? በአንደኛ ሳሙኤል ምዕራፍ 1 ቁጥር 15 ላይ እኔስ ልቧ ያዘነባት ሴት ነኝ እንጂ ሰካራም አይደለሁም እያለች የምትጸልየው 3 ሰዓት። በዚህ የጸሎት ሰዓት የሚተኛ ሰው የእንቅልፍ አጋንንት መጫወቻ ይሆናል። በቤተ መቅደሱ በጧት ተገኝታ ሐና እመ ሳሙኤል የነቢዩ የሳሙኤል እናት ትጸልያለች። 2 ጸሎት ትጸልያለች። አንደኛው ስድቤን አርቀው። ዛሬ ብዙ ስድብ አለብን ምእመናን። ለሰው አንናገረው ወይ አናውቀው ይሆናል። ብዙ ሽሙጥ አለብን፣ ብዙ ችግር አለብን፣ ብዙ የኑሮ ጥያቄ አለብን፣ ብዙ የትዳር ጥያቄ አለብን፣ ብዙ የሥራ ጥያቄ አለብን። ብዙ አይነት ችግሮች አሉብን። ጥያቄያችን የሚፈታው በጸሎት ነው። የሚፈታው እግዚአብሔር። ክብር ምስጋና ይሁን። እግዚአብሔር እናመሰግነዋለን። ብዙ አይነት ጥያቄዎች አሉ። ሰው ጠያቂ አይኖርም። ስለዚህ የጥያቄ የሚፈታው በምንድን ነው? በጸሎት። እመ ሳሙኤል ሐና በድንኳኗ ፊት ለፊት ሆና ትጸለያለች። አንድም ትሰደብ ስለነበረ ጣውንቷ ፍናና መካን ደረቅ እያለች ትሰድባት ስለነበረ፣ በደለኛ ኃጢአተኛ እያለች ትሰድባት ስለነበረ ስድቧን እግዚአብሔር እንዲያረቅላት ነው። ጸሎት ብዙ ነገርን ይቀርፋል። አንደኛው ደግሞ የእግዚአብሔርን ቃል ማገልገል ብርቅ ሆኖ በነበረበት ጊዜ እግዚአብሔር አምላክ ሆይ ማኅፀኔን ከፍተህ ልጅ ብትሰጠኝ፣ እነሆ ማኅፀኔን ብትባርክልኝ፣ በድንኳኑ ዙሪያ በታቦቱ ዙሪያ ሆኖ የሚያገለግል ልጅ ብወልድ እነሆ ለአንተ እሰጣለሁ የሚል ስለት ነበረ። እንዲህ አይነት ጸሎቶች ካሉ ይሰማሉ። ምእመናን በእግዚአብሔር ዘንድ ይሰማሉ። ግን 40 ዓመት በቤተ መቅደሱ ዙሪያ የነበረው መስፍኑ ንጉሡ ካህኑ ኤሊ ይስቅባት ነበረ። ለምን ይስቅባታል? ስትጸልይ እያለቀሰች ነው የምትጸልይ። በእውነት በእንባ የተቀላቀለ ጸሎት መልስ ይዞ ይመጣል። እናቶቻችን አይታችሁ ከሆነ ስለ ልጆቻቸው ስለ ሁለንተናዊ ጭንቀታቸው በቤተ ክርስቲያን በር ገረገራ አጥር ድፍት ይሉና እንባቸው በጉንጫቸው እስከሚቆረቆር ድረስ ያለቅሳሉ። በእንባ የተቀላቀለ እንባ ጸሎት ከእግዚአብሔር ዘንድ መልስ ይዞ ይመጣል። እያለቀሰች ትጸልይ ነበር። ግን ካህኑ መስፍኑ ኤሊ ይስቅባት ነበር። አንቺ ሴት ሁልጊዜ ጠዋት በ3 ሰዓት እየመጣሽ ለምንድን ነው ስካርሽ እንደዚህ የሚያጃጅልሽ? የሚሰክር ሰው ነው የሚያለቅስ እያለ ነው ያሽሟጥጣት ነበር። ጸሎቷን እስከምትጨርስ ድረስ ግን መልስ አትሰጠው ነበር። ጸሎታችን